እነ ቃሩን የተባለ ግለሰብ የነብዩ ያጎት ልጅ ነው። የሙሳና የሃሩን ማለት ነው። እሱ ቃሩን እብኑ የሱር እብኑ ቃሃት እብኑ ላወይ እብኑ ያዕቁብ። ነቢዩላህ ሙሳና ሃሩን ደግሞ ሙሳ ወሃሩን እብነ ዒምራን እብነ ቃሃት እብነ ላወይ እብነ ያዕቁብ። አያታቸው አንድ ነው ማለት ነው። ሁላቸውም ቃሃት ነው አያታቸው። ይህን ያህል የተቀራረቡና በልጅነትና በወጣትነቱ ደግሞ በጣም ሙተደይን የነበረ ሰው ዱንያ እንዴት እንዲያፈሰደችው ነው የሚያሳየን ማለት ነው። ከሙሳና ከሃሩን ቀጥሎ ተውራትን ሸምድዶ ያሐፈዘ እሱ ነበረ። ግን አንዳንድ ጊዜ እውቀትም ለጥፋት ይዳርጋል እና በዚህ ደረጃ የነበረው ሰውዬ እንግዲህ በእነ ሙሳና ሃሩን ሪሳላ የመጀመሪያ ተጠቃሚ ትልቅ ቦታ ሊኖረው የሚገባ በእነ አቡበክር በእነ ዑመር ደረጃ ሊሆን የሚገባው ሰውዬ በዱንያ ምክንያት አላህ ሱብሓነሁ ወተዓላ እንዴት እንዳሳሳተውና ዱንያ አኺራው እንደወደመበት ሊያሳየናል ማለት ነው። ይሄ ምንድነው? ምቀኝነት፣ ዱንያን የጊዜያዊ ጥቅምን መምረጥና ሌሎችን መመቅኘት በጣም አደገኛ ነገር ነው ማለት ነው። አልሐሲዱ ላ የሱድ፣ ምቀኛ አይቀናውም። ለጊዜው ይመስለዋል፣ በመጨረሻ ግን ራሱን ነው የሚያቃጥለው። እና እነ ሙሳ በሪሳላ ለምን በለጡኝ ብሎ ምቀኝነት አንገብግቦት ነው ለጥፋት አላህ የዳረገው ማለት ነው። ካነ ሚን ቀውሚ ሙሳ፣ ይህ ሰውዬ የነቢዩላህ ሙሳ ወገን ነበረ፣ ያው ቤተሰብ ነበር ማለት ነው። ፈበጋ አለይህም፣ ግን ምን ሆነ? የነቢዩላህ ሙሳ ቤተሰብ እንደመሆኑ የእነሱ ቅርብ ረዳትና ተባባሪ መሆን ሲጠበቅበት እሱ ግን መቀኝነት ተሰማውና ለምን የእነሱን ቦታን ያልይዘውም ብሎ ማድባት ጀመረ ማለት ነው። እና በእነሱ ላይ ደንበር አለፈ፣ ተመቀኛቸው። የተመቀኘ ሰው ያው ምቀኛ የተመቀኘውን ሰው ጥሎ በቦታው መተካት ነው አላማውና ጥረቱ። በዛ መልክ በማያሰደው መንገድ ተነሳ ለጥፋት ሲፈርድበት ማለት ነው። ወአተይናሁ ሚነል ኩኑዝ፣ ለመሳሳት ደግሞ ምክንያት የሆነው የደለበ ገንዘብ ሰጠነው ይላል አላህ። ዱንያ ብዙ ጊዜ ስትመጣ መርዝ ይዛ ነው የምትመጣው። የማያውቁ ሰው ዱንያ ሲያገኙ ተከበሩ ሰው አይፈሩ እንደሚባለው ሁሉ ነገር የተቆጣጠርን ይመስላቸዋል። ያነ ሁሉን ነገር የሚያጡበት ሁኔታ ይከሰታል ማለት ነው። እና እሱ ያልተጠበቀ ሀብት አላህ ሲያሸክመው ከነ ሙሳና ከነ ሃሩን የበለጠ አላህ የወደደውና የመረጠው መሰለውና እንደገና ለምን ሪሳላውንስ ጠቅል ያልወስድም ብሎ ማድባት ጀመረ። ባለው ሀብትና ጉልበት ተጠቅሞ እነ ሙሳን ጨዋታ ውጭ አድርጎ እሱ ሁሉን ነገር ሊቆጣጠር አማረው ማለት ነው። የገንዘቡ ብዛት ነው እሱን ለጥጋብ የዳረገው። ምን ያህል ነበረ የሚባለው? ማኢነ መፋቲሃሁ፣ ይህን ያህል ሺህ፣ ይህን ያህል ሚሊዮን፣ ይህን ያህል ቢሊዮን፣ ይህን ያህል ትሪሊዮን ተብሎ የሚለካ የሚደካ አይደለም ገንዘቡ። በዛ ዘመን እንግዲህ ይህን አይነት ሀብት ያገኘ ሰው ቢጠግብ አያስገርምም። የገንዘቡን መጠን አላህ ቁጥር ያውቃል። የፈለገውን ያህል ቁጥር መስጠት እየቻለ ግን በጥቅል ዝም ብሎ ለኛ ግምት ተወው ማለት ነው። የገንዘቡ የከንዙ የደለበው ጥሬ ገንዘብ ወርቁ፣ ብሩ፣ ነሐሱ፣ ማዕዲኑ ብቻ ጥሬ ገንዘቦች ብቻ ምን ያህል ናቸው ብትል ለግምት እንዲመችህ ቁጥሩን አልነግርህም አላህ። እንግዲያውሳ ማኢነ መፋቲሃሁ፣ የእሱ የገንዘቡ የመጋዘኑ ውስጥ የተከማቸው የማዕዲኑ ቁልፍ ለተኑኡ ቢልዑስባህ ኡሊል ቁዋ፣ በጣም ብርቱ ብቁ ንቁ የሆኑ ጉልበተኛ ብዙ ጀማዓዎች ቁልፉን ተረክበው ለማንቀሳቀስ ያዳገተ ነበረ ይላል። እንግዲህ ሰውየው ወደ አንድ ቦታ ለስራ በሚንቀሳቀስበት ጊዜ ቁልፉን ብቻ የሚይዙለት ጉርብ አዘጋጅቷል ማለት ነው። ያ ጉርቡ ልንሄድ ነውና ተነሱ ሲባል ቁልፉን ሰብስበው ተሸክመው ለመውጣት በጣም ያዳግት ነበረ ነው የሚለው። ባዕዱል ሙፈሲርን እንደሚሉት 70 ወይም 60 በቅሎ ይጫን ነበር ቁልፉ ብቻ ይላል።
ዝም ብሎ ሽካ ሙካ ወይም የመጋዘን ሳይሆን የወርቅና የብር መጋዘኑ ብቻ ቁልፍ ስንት መጋዘኖች እንዳሉ እንግዲህ ቁጥሩም ራሱ አስቸጋሪ ነው ማለት ነው። የ60 በቅሎ ተጭኖ ነበር የሚንቀሳቀሰው። ምክንያቱም ያን ቁልፍ ይዞ ካልሄደ ያው ሌባ ሊያጠቃው ስለሚችል ቁልፉን የሚቆጣጠሩና የሚያንቀሳቅሱ የሚጭኑ ቡድኖች አዘጋጅቷል። እነዛ ደግሞ እንዲሁ ዝም ብሎ ለፍስፍሳው ሳይሆን አንቱ የተባለ ጦንቻ ፈርጣማ የሆኑ ጉልበተኛ ነበሩ ማለት ነው ቡድኖቹ። እነዛ ያንን ቁልፍ ይዘው ለመንቀሳቀስ በጣም ይቸገሩ ነበር ለመጫንና ለማውረድ ማለት ነው። በዚህ ደረጃ አላህ አሸከመው እንግዲህ ለጥፋቱ ማለት ነው። ኡሉል ቁዋ የብርታትና የኃይል ባለቤት የሆኑ ጀማዓዎች ቁልፉ ያንን ሁሉ መጋዘን እንግዲህ ቆላልፈው ሲያበቁ ሰብስበው በኩንታል ይሞሉትና በበቅሎና በፈረስ ይጭኑታል ማለት ነው። በዚህ መልክ ነበር አላህ የሰጠው ማለት ነው። ይህን የመሰለ እንግዲህ ጸጋ የሰጠው ሰው ሙእሚን እንደመሆኑ ተውራትን ያሐፈዘ ነው። ይህን ሁሉ ሀብቱን ፊሰቢልላህ በአላህ ላይ ቢያሰልፈው ኑሮ ሰዓደት ዳረን የሁለት ሀገር እድል ሊያገኝ ነበረ ማለት ነው። ግን ግራ መጣውና በተቃራኒው በዚህ ገንዘብ አፍራሽ ተልኮ መጫወት ጀመረ ማለት ነው። እና መኩራራትና መንበጣረር በሚጀምርበት ጊዜ የአካባቢ ዘመዶችና ወዳጆቹ ሁኔታው ደስ ስላላቸው ይሄ ሰውዬ ሊሳሳት ነው እየጠገበ ነው አሉና እንምከረው ብለው ተነሳስተው ሄዱለት ሊመክሩት ማለት ነው። በኒ እስራኤሎች ብዙ ጊዜ መምከር እንኳን አይቀናቸውም ነበር። ያኔ አህድ ንቡዋ የነብይ ዘመን ስለነበረ ብዙ ሷሊሆች ሳሉና ከነዛ ተቀርብ ጓደኞችና ተዘመዶቹ ተነስተው ሊመክሩት ሄዱ ማለት ነው። ሄዱና ምን አሉ? ኢዝ ቃለ ለሁ ቀውሙሁ ወገኖቹ ጠጋሉና ላ ተፍራህ ያ ቃሩን አሉት። ላ ተፍራህ ማለት ላ ተብጧር ብለው ነው የፈሰሩት እዚህ ሙፈስሮቹ። ይሄ ገንዘብ በጣም እየበዛ ስለመጣ ዛብ እየለቀክ ነው፣ ተኔ በላይ ማን አለ የሚል ስሜት እየታየብህ ነው ያለውና እና ኩራት አያንበጣርህ ተጠንቀቅ አንተ ሰውዬ አሉት። ኢነላህ ላ ዩሂቡል ፈሪሂን አላህ የማይገባ ኩራት የሚኮራ ሰው የተንበጣራሪዎችን ኩራት ደስታ አይወድም። ደስታ አላህ በሰጠ ነገር በመጠኑ መደሰቱ አይከለከልም። ግን ደስታ ሲበዛ ወደ በጦር ይሄዳል ማለት ነው፣ ወደ መንቀባረርና ማናለብኝ ወደሚለው ደረጃ እና የዚህ አይነት የትምክህተኞች ስሜት ይታይብሃልና አትኩራራ፣ አትንበጣረር። አላህ ተንበጣራሪዎችን አይወድም። እና ተንበጣራሪዎች ምንድነው? ሁሉን ነገር አላህ የሰጣቸውን ነገር በራሳቸው ጉልበትና እውቀት በጥረታቸው እንዳፈሩት አድርገው ይረዱታል። ያኔ ከኔ በላይ የሚል ስሜት ይንጸባረቅባቸዋል ማለት ነው። የዛ አይነት ደስታ አይታይብህ፣ አላህ ነው እንጂ የሰጠ አንተ ተማን በልጠህ ነው ማለታቸው ነው በሚል መከሩት። ያኔ እንግዲህ ይሄንን የዘመድ የወገን ምክር ተቀብሎ አደብ ቢገዛ ኑሮ በቀላሉ በዳነ ነበር። ግን ፈርዶበታልና የሚመለስ አልሆነም። ወብተጊ ፊማ አታከ አላሁ ዳረ ልአኺራ አላህ በሰጠህ ጸጋ አሉት። እቺ ዱንያ የፈለገውን ያህል መቼም ብትበዛም ብትከመርም ነገ የለችም፣ የምትከስም ነገር ናት። በዚህ በሰጠህ ገንዘብ ይልቁንስ የማያልቀ የማይደቀውን የዘላለሙን አገር ግዛበት አሉ። ጎበዝ ከሆንክ እዚህ ላይ ነው፣ አላህ አቅሙን ሰጥቶሃል። በዚህ በሰጠ ገንዘብህ በዱንያ እየተጠቀምክ እንደገና ደግሞ ለቀ በማያልቀው በማይደቀው በጀነተ ነዒም ልታገኘው የሚገባ ሌላ እድል አለና ያንን ሸምትበት እወቅበት አሉት ማለት ነው። በጣም ጥሩ መካሪዎች ነበሩ። አዳረ ለአኺራ አንዴ አላህ ሱብሓነሁ ወተዓላ የወፈቀው ሰው እደው አለቀ። እሱ አይሞት፣ አይሻር፣ አያረጅ፣ አያፈጅ፣ አገሪቱም አትከስም፣ አትወገድም። እዛ ላይ ነው እንግዲህ የዘላለም ቤትህን መገንባትና ክብርህን የመንት ማስጠበቅ ያለብህ። እዚህ ላይ ግን ምን ዋጋ አለው? ብትከመር ነገ ወይ አንተ ትታት ትሞታለህ ወይ እሷ ትታት ትሄዳለች። ይሄ የእንዳፍታ ጤዛ ነውና አያኩራራህ። ይልቁንስ ወቅበትና ለዛኛው ሀገር ተዘጋጅ በማለት መከሩት ማለት ነው። ወላ ተንሰ ነሲበከ ሚነ ዱንያ። ይህን ስንል ደግሞ ለጊዜው አትጠቀም አትደሰት ማለታችን አይደለም። አላህ ከዚህ ከቅርብ ህይወትህ የሰጠህን የቻልከውን መብላት፣ መጠጣት፣ መልበስ፣ ማጌጥ
ትችላለህ እሱን መቃወማችን አይደለም መጠቀም ትችላለህ ግን ተዛ የተረፈውን ተምትኩራራበት ይልቁንስ አላህ የሚወደውን ነገር ሰርተህበት የዘላለሙን ሀገር ብትሸምት የተሻለ ነው በማለት መከሩት ወይም ወላ ተንሰ ነሲበከ ሚነ ዱንያ ማለት ከዱንያ ድርሻህን አትርሳ ማለት ምንድነው ማንም ሰው ሀብታም ቢሆን ያ ሀብቱን ሁሉ አይበላውም እንደማንኛውም ሰው የተወሰነ ምግብ ነው የሚበላው ማለት ነው የሚጠቀመው የሚለብሰው የሚያጌጠው ስሙ ብቻ ያን ያላለው ይባል እንጂ ከአንድ ግለሰብ የሚያስፈልገውን ያህል ብቻ ነው ለተለት ፍጆታው ማለት ነው ተዛ ተፍጆታ በላይ ያለው ስምና ጉራ ካልሆነ በስተቀር ያንተ አይደለም በዛ አትኩራራ የሚያስፈልግህንና ግዚያዊ ጥቅም ላይ የምታውለውን አውል ከዛ የተረፈውን ደግሞ እወቅበትና ስራበት ወአህሲን ከማ አህሰነ አላሁ ኢለይክ አላህ ደግሞ Subhanahu Wa Ta'ala ይሄን ገንዘብ ወደ አንተ በመለገስ ችሮታውን እንደሰጠህና መልካም እንደዋለልህ ሁሉ አንተም ደግሞ ለዒባዲላህ الصالحين ለሌሎቹ ለአላህ ባሮች አካፍል መልካም ዋልላቸው ነብዩላህ ሙሳ እና ሃሩን አስሐቦቻቸው ብዙ ነገር የሚያስፈልጋቸው ነገር አለ ወገኖች ምን ላርዳቸው ለደዋውስ ምን ላበርክት እያልክ ተጎናቸው ብትቆምና ለነሱ መልካም ብትውልላቸው ጌታ ያዋለልህን ውለታ በመጠኑ ከፈልክ ማለት ነው እሱ ላንተ ሰጠህ እሱ ደግሞ ለዲኑና ለነብዩ ስትረዳ ያኔ ያምርብሃል ይሄን ነው ማድረግ ያለብህ በማለት መከሩት የልብ ወዳጆች ማለት ነው ወላ ተብغي الفساد في الارض ግን አሁን የምናየው አዝማሚያ ከዛ የተለየ ነው ወደ ፈሳድ እየሄድክ ይመስለናል አሉ ፈሳድ ማለት እንግዲህ አንደኛ ኩራት ሁለተኛ ምቀኝነት ሶስተኛ ደግሞ ያው ይቃወመኛል የሚለውን ሁሉ ለማጥፋት ማድባት እነዚህ ነገሮች ቡኽል ደግሞ ስስት እነዚህ ነገሮች ፈሳድ ናቸውና ወደዛ ጎራ ባትል ጥሩ ነው አሉት በመሬት ላይ ጥፋትን አትሻ በመሬት ላይ ጥፋት ዘራለሁኝ ካል ከአላህ እንደሰጠህ ያዋርደሃል በማለት አስጠነቀቁት ኢነላህ ላ ዩሂቡል ሙፍሲዲን አላህ አጥፊዎችን አይወድምና በዚህ አይነት መልክ ብትሰማራ አወዳደቅህ ይከፋል በማለት መክረው አስጠንቅቀውት ነበር ማለት ነው ግን ይህን የመሰለ ጠቃሚ ምክር ሰውየው ተቀብሎ ተጠቀመበት ወይስ ምን ሆነ ወደሚለው ስንሄድ መልሱን ልናይ ነው ቃል ቃሩን ይህንን እንግዲህ ምክር የወገን ምክር ታዳመጠ በኋላ መልስ ሊሰጥ ነው ምን አለ ቃል ኢነማ ኡቲቱሁ አላ ኢልሚን ዒንዲ እኔ እኮ ይህን ገንዘብ የተሰጠሁት ከኔ በሆነ እውቀት ነው ዝም ብላችሁ ማንም እየመጣ አላህን ፍራ ገንዘብን ትሉኛላችሁ ምቀኞች አላቸው ስለዚህ እኔ የተሰጠሁት በእውቀቴ ነው በጥረቴ ነው በጉልበቴ ነው እና ሁሉም ሰው በቃ ስለ አላህ ይነግረኛል አላህ ከሆነ ለምን ለእናንተ ሳይሰጣችሁም ብሎ ቁጭ ተነጭራሹ ማለት ነው እኔ በእውቀቴ ነው በጥረቴ ነው በአሁኑ ጊዜ እንደሚሉት ማለት ነው እኔ በወቅቱ ስለተማርኩኝ ስለሰለጠንኩኝ ነው ይሄን ቦታ ያገኘሁት ይልሃል ማለት ነው ስንቱ የሰለጠነ ባጭር የተቀጫለ ስንቱ የሰለጠነ የተኮላሸ የተበላሻለ አላህ ባይደብርለት የፈለገው ቢሆን ማንም ሰው ተማንም ሰው አይበልጥም እና ኢነማ ኡቲቱ ይሄንን ትልቅ ገንዘብ የተሰጠኝ አላ ኢልሚን ዒንዲ ከኔ ዘንድ ባለው እውቀት አኳያ ነው እኔ እንዴት እንደምከስብ እንዴት እንደምነግድ እንዴት ማዕዲን እንደማወጣ አውቃለሁኝ ባለኝ ተሰጥቶና በሞያዬ ያገኘሁት እንጂ እናንተ እንዳላችሁት አላህ ዝም ብሎ የሸረኝ ነገር አይደለም አላቸው ማለት ነው እና እውቀቱ አንደኛ በዲን እውቀትም በጣም የመጠቀ ነበረ ሁለተኛ ደግሞ የማዕዲን የማውጣት ሞያ ነበረው ማዕዲንን መርምሮ የሚያገኝበት ዘዴ ነበረ ማለት ነው በዛ ዘመን ማዕዲን የማውጣት እውቀት የለም ጭራሹን በአለም ላይ ብቸኛው እሱ ነው ማለት ነው ኪሚያ የሚባል እውቀት አላህ ሰጠውና በዛ በእውቀቱ እየተጠቀመ የትም ቦታ በየበረሃው እየሄደ ወርቅንና ብርን እዚህ ቦታ ይሄን ያህል ክምችት አለ ዝቆፍሩ ይላል ሰራተኞችን ያስቆፍራል በአንድ ጊዜ በኩንታል ያመጣዋል ማለት ነው በየአቅጣጫው እንግዲህ በየጊዜው ሰዎች እህል ሸምተው በኩንታል እንደሚያመጡ እሱ ወርቅ ነው ከየቦታው የሚያመጣው ማለት ነው ይሄ ገንዘብ እንግዲህ ቁጥር ስፍር አጥቶ ተመጠን አለፈ ማለት ነው ይሄን እውቀት ስላለኝ ነው አለ እንደገና ደግሞ ያው ኢኮኖሚ ካለ አንድ ሰው የሥራ መስኩ እውቀቱ ይከፈትለታል በንግዱ ዓለምም እንግዲህ አንቱ የተባለ ሸሪካ ሆነ ማለት ነው አሁን ጊዜ ዓለም አቀፍ የሆኑ ትልልቅ ሸሪካዎች አሉ ዓለምን የሚያንቀሳቅሱ
የዛ አይነት እንግዲህ ሸሪካ ንግድ የተባለችን መስኮን በያቅጣጫው በሙሉ እሱ ተቆጣጠረ ማለት ነው። ያነ ሁኔታው እንግዲህ ሲትረፈረፍ እኔ ባለኝ ዕውቀቴ በጥረቴ ነው ለዚህ የበቃሁት እንጂ እናንተ እንዳላችሁት በአጋጣሚ አላህ ሰጣህ አትበሉ አለ። አላህን ራሱ ስሙ እንዲጠራም አልፈለገ ማለት ነው። እንኳን ሊያመሰግነው አንተ እንደምትለው ያው አላህ ወዶሃል መርጦሃል ይሄን ሁሉ ገንዘብ አሸክሞሃል እሱንም ያህል ሀብታም ከበርቴ የለም እየተባለልህ ነው ዝናው አላህ ውሎልሃል አይደለም አላህ በይሰጥህ ኑሮ ይሄ ነገር አትሆን ነበር። አንተ ደግሞ هل جزاء الإحسان إلا الإحسان ጌታ ይሄን ሁሉ እድል ሲሰጥህ አንተስ ደግሞ በአንጻሩ ጌታ የሚወደውን ኸይር ለምን አትሰራምና ኢህሳን አታረግም? ጌታንም የሚያስደስት መሽሩዕ ወገኖችህንም የሚጠቅም ነገር ለምን አታበረክትበትም አሉት ማለት ነው። ቀስ በቀስ ያው ለኛ ስለምን አታደረጉተንም ይሄን በሚሉት ጊዜ እሱ ዒናድ ውስጥ ገባተን ጭራሹ ማለት ነው። እነዚህ ማመቀኞች ናቸው መካሪነን ብለው መጥተው እያንገበገባቸው ነው የኔ ሀብት አለ። ወላ ተንሰ ነሲበከ ሚነ ዱንያ ተዱንያ ድርሻህን አትርሳ። ድርሻህ የተወሰነች ናት ሌላው ምንም ተስም በስተቀር አይጠቅምህም። ወአህሲን ከማ አህሰነ አላሁ ኢለይክ ይልቁንስ ወቅበትና አላህ ይህን ሁሉ ሀብት ሰጥቶ ለአንተ መልካም እንደዋለልህ አንተም ደግሞ ጌታ የሚወደውን ኸይር ሰርተህ እሱን አስደስት። እንደገና ለወገኖችህም የሚጠቅም መሽሩዕ ዘርጋና አገር ወገንህን ጥቀም አሉት ማለት ነው። ወላ ተብጊ الفساد في الارض እንጂ በገንዘብህ ባለ አቅምህ በምድር ላይ ጥፋትን ለማሰራጨት አትሞክር አሉት። እንግዲህ አንድ ሰው ተጠገቡ ሳይፈሩ ነውና የሱ ተቃዋሚ የተባለውን ሁሉ ገሌንም እንዲበሉት ገሌንም እንዲያደርጉት እያለ መጨፍጨፍ ነው። ወደዛ እንዳትሄድ በጥፋት መስክ ላይ እንዳትሰማራ አባክ ተጠንቀቅ አሉት። ان الله لا يحب المفسدين አላህ አጥፊዎችን አይወድምና በዚህ መንገድ ይሄዳለሁ ይታልክ ነገ አንኮታክቶ ሊጥልህ ይችላል ለጥፋት ትዳረጋለህ እና ይሄንን የሰጠህን ነገር በኸይር ነገር በኢህሳን ላይ አውለው በተንኮልና በአፍራሽ በኩይ ተግባር ላይ አታውለው ብለው መከሩት ማን ነው እንደወገን። ያኔ ጎበዙ ምን መልስ ሰጠ? ቃል انما اوتيته على علم عندي አለ። አህሰን ከማ አህሰነ አላሁ ኢለይከ ትሉኛላችሁ አላህ ከሆነ የሰጠው ለእናንተ ስለምን አልሰጣችሁም አለ። እኔ ይሄንን እድል ያገኘሁት አላህ ስለሰጠ በሚለው ሳይሆን አለ انما اوتيته على علم عندي እኔ ዘንዳ ባለው ዕውቀት ነው በእውቀቴ በጥረቴ ነው ያገኘሁት እንጂ የሰነፎች ቋንቋ አላህ ሰጠ ትሉኛላችሁ ለእናንተ ስለምን አልሰጣችሁም ታዲያ? እኔ ግን እንዴት እንደሚከሰብ የሲስተሙን የንግዱን አካሄድ አቀዋለሁኝ በዛ በሞያዬ ሰራሁኝ ያገኘሁኝ እናንተ ግን አላህ ሰጥ ትላላችሁ። እኔ በእውቀቴ ነው ያገኘሁት ብሎ ቁጭ ተነጭራሹ አላህ ሰጠ መባሉ እንኳን አስቀየመው ማለት ነው። አላህ ስም መነሳት የለበትም ምን አገባው ማለቱ ነው። እና ሙሳና ሃሩን እንግዲህ ከመመቅኘት የተነሳ ብዙ ጊዜ ያጎት ያክስት ልጅ እንደ ባላጋራ ነው የሚታዩት። በኑሮ ደረጃ ውድድር ይጧጧፋል። እንግዲህ አንድ ከቤተሰቡ መካከል አንድ ሰው ጎላ ብሎ ከወጣ በአንድ ዲል ሌላው ደግሞ ለምን እሱ ይበልጠኛል ብሎ ይነሳል ማለት ነው። መጀመሪያ ያው በጥሩ ሁኔታ ጦቢዒ ነው እነሱ ነብይ ናቸው እሱ ደግሞ በሷሃቢይነት የነሱ ተላላኪ አገልጋይ ነበር ወጣት ነበር። ኋላ ግን ይች መናጢ መርዝ በምትመጣበት ጊዜ እነሱ ከማን በልጠው ነው ማለት ጀመረ ማለት ነው። ያ ገንዘቡ እያደገ በሄደ ቁጥር እንዳውም እነዚህ ሰዎች እኮ የኔን ያህል አቅም የላቸውም ህብረተሰቡን ለምን ወደኔ አልገለብጠውምና አለቃነቱን አልረከብም የሚል እቅድ ዘረጋ ማለት ነው። በዛ መሰረት እንግዲህ መስራት ጀመረ። የራሱን ኃይል ማጠናከር ጀመረ። የተለያዩ እንግዲህ ወመኔዎችን እያሰለጠነ እያስታጠቀ እያለበሰ የራሱን ጉልበት ማጠንከር ጀመረ። አጨብጫቢዎቹን ጋዜጠኛውም አዝማሪውም ሁሉም ገንዘብ አለበት ላይ ጋሸም ልታዘዝ ነው የሚለው አይደል? ሁሉም እንግዲህ ወደዛ ማሰፍሰፍ ሲጀምር ይሄማ በቃ ህዝቡን ማያዝ ቻልኩ ማለት ነው አለና መሽሩዕ እንግዲህ ዘረጋ። የሱን አጨብጫቢዎችና አጃቢዎች በማጠናከር የነ ሙሳን ተከታዮች እንግዲህ ለማዳከም የራሱ የሆነ መሽሩዕ ዘረጋና በዛ ላይ መስራት ጀመረ። እሱን የሚደግፉና የሚያወድሱት ሁሉ በገፍ ገንዘብ ይሰጣቸው ጀመር ማለት ነው። ሌላው ደግሞ የበይ ተመልካች ሆነ።
ያኔ ቀስ በቀስ ሰው ኑሮ ያቸንፈዋልና እሱ ጋር የሆኑ ሰዎች እኮ ኑሯቸው ተቀየረ ተሻሻሉ እኮ ለምን እኛስ ከነሱ ጋር አንሆንም የሚለው ቀስ በቀስ ሚዛኑ ወደሱ እንግዲህ እየተገለበጠ ሊመጣ ነው ማለት ተሳካል ይመሰለው ያኔ በቀጥታ እነ ሙሳ እንግዲህ አንድ ጊዜ ወዕዝ በሚያረጉ ጊዜ አጥንት የሚሰብር ነገር ነው የሚሰጡት ህብረተሰቡ እንደገና ይደነግጣል እኛ ለኑሮ ብለን ለሀብት ለገንዘብ ብለን እኛ የአላህን ነብዮች ቸልያን ከዚህ ሰው የጋራ መወገናችን ያ ህሊናቸው ይወቅሳቸዋል ፍጥጫ ተፈጠረ ማለት ነው እንግዲህ አንዱ ያው ራስ አቸናፊ ሆኖ ለመውጣት በዚህ ሁኔታ ላይ ነብዩላህ ሙሳ በተወሰነ ጊዜ በሳምንት ወይ በወር በምን ህዝቡን በአንድ ጊዜ ይሰበስቡና ያለውን ደካማ ጎን በሙሉ ያርማሉ ይመክራሉ ያስጠነቅቃሉ ያኔ ሰዎች ይደናገጡና ወደ ኋላ መመለስ ይጀምራሉ ያኔ ደግሞ እሱ እንደገና ባአጠፋው ያንን የሚያስረሳ ነገር ግብዣ ያረግና ሰውን ያንበሻብሸዋል ጮማው ምኑ ይመጣል ልብሱ ሽልማቱ ይወርድለታል የዛ ጊዜ ደግሞ እንደገና የበላ ሆድ ወደዛ ያጋድላል ማለት ነው በዚህ ፍጥጫ ላይ እንግዲህ ተጠመዱ በዚህ ሁኔታ ላይ ያሉ እነዚህን ሰዎች እንዲያውም ከስር መሰረታቸው ለምን አላጠፋም አላህ ጎበዙ ሲፈርድበት እንግዲህ እነሱ ጋር በየጊዜው እኔ ገንዘብ እያወጣሁኝ ብዙ ሺዎች እየደፋሁኝ ነው ሰውንም ይዘው እነሱ ግን በአንድ ቀን በወዕዝ ይገለብጡታል ሰውን እነዚህ ሰዎች ምንጫቸውን ማድረቅ አለብኝ ብሎ ተነሳ እና እንዴት አድርጌ አለ ተፍቲት አደረገ ያው ሰውየው ተንኮለኛ ነውና ሁኔታውን እንዴት አድርጎ ምን እንደሚሰራ ያቃል ማለት ነው እነዚህን ሰዎች እንግዲህ በቀጥታ መወንጀልና ከህብረተሰቡ ጋር ማጋጨት መቻል አለብኝ አለ አመኔታ እንዲያጣ ህብረተሰቡ እነዚህ ሰዎች ነብዮች መሆናቸውን ያምናል ስለዚህ እነዚህ ሰዎች ግን ተራሰው እንደሆኑ እንዲያውም ወንጀለኛ ሊሆኑ እንደሚችሉ ለምን አልሰራም አንድ ነገር ፊልም መስራት አለብኝ ዶክተር ያለ ማለት ነው በዚህ ሁኔታ ላይ ባለሙያዎችን አማከረና የሱ አጨብጫቢዎች እንደዚህ እንግዲህ መስራት አለብን በማለት ነብዩላህ ሙሳን ህብረተሰቡ እኮ በቃ ሰሞኑን ምክር ጠምቶታል ለምን ሰብስባችሁ አትመክሩትም እንደተለመደው አለ እንዲያውም የተባለው ወቅት እስከሚመጣ ቸኩሎ ማለት ነው ይሄ ሰውዬ ሂዳያ ያገኘ ብለው እነሱ ደግሞ ጀዛከላህ ኸይር እንዲያው እንደዚህማ ከሆነ ጥሩ ነው ሰብስቡልን አሉና ወዲያውኑ ህዝቡን ስብሰባ ጠሩ ማለት ነው በዛ ስብሰባ ላይ እሱ ለካ የሰራውን ያዘጋጀውን ነገር አዘጋጅቷል ለአንዴና ለመጨረሻ ጊዜ ድባቅ ሊመታቸው ነበረ ማለት ነው ጌታቸው ባይጠብቃቸው ኑሮ እና ምን አደረገ እንግዲህ ነብዩ አለይሂ ሰላቱ ወሰለም በዛ ሰዓት ያለውን የማህበረሰብ ጉዳይ ሰሞኑን ያለውን እንቅስቃሴ ያው ይዳስሳሉ ደካማ ጎኖችን ያርማሉ ሙንከር ሙኻለፋቶች ካሉ እነዛ ነገር እንዲወገዱ ያረጋሉ የተረሳ ኢባዳ ካለ ያንን እንደገና እንዲጠናከር ያደርጋሉ ማለት ነው በዛ ሁኔታ ላይ ከባኢረ ዙኑብ በተለይ የሚሰሩ ሰዎች አደብ እንዲገዙና እንዲመለሱ ተውባ እንዲያረጉ ይመክራሉ እንቢ ካሉና ደግሞ ወንጀሉን ሰርተው ከተረጋገጠባቸው የሸሪዓ ህግ ተግባራዊ እንደሚሆንባቸውም ያስጠነቅቃሉ ማለት ነው በዚህ ሁኔታ ላይ እንግዲህ እንደሚሰሩ ያቃልና አንዲት ሸርሙጣ ገዛና በብዙ በሚያማልል ገንዘብ ጠራትና ሙሳ እኔን ያው ደፍሮኛል ብለሽ መስክሪ በህዝብ ፊት ያንን ካደረግሽ በአንድ ጊዜ አንበሻብሽሻለሁ በገንዘብ አላት እና የቸገረው ሰው መጥፎ ነው በሴት አዳሪነት የተሰማራችው ስለቸገራት ነው ደሃናት እንደዚህማ እንደ ችግር የሚነቀልልኝ ከሆነ ጥሩ ነው ዶሩራ ነው አለችና ተስማማች እሱ ጋር ማለት ነው ያንን ገንዘብ እንግዲህ በጣም የሚያስደነግጥ ከባድ ገንዘብ ነው ቃል የገባላት ያንን ለማግኘት ስትል እሺ ብላ ተስማምታ በዛ ህዝባዊ ስብሰባ ላይ ነብዩላህ ሙሳ ዚና እንዳታረጉ እንዳትሰርቁ የተለያየ ዙልም እንዳትሰሩ ሰው እንዳትገሉ ይህንን ካደረጋችሁ በጌታ ትእዛዝ መሰረት ገዳይ ይገደላል ዝሙት ያደረገ በአደባባይ ይገረፋል ወይም ይሰየፋል እያሉ በሚናገሩበት ጊዜ እጁን አወጣ ጎበዙ ተዘጋጅቷልና ጥያቄ አለ ምንድን ነበረ እና አሁን እንዲህ አይነት ወንጀል የሰራ እንዲህ ይገደላል እንዲህ ያደረገ ይገረፋል እያልክ ነው ያለው ይሄ ነገር ለሁሉም ሰው ነው ወይስ ተዚህ እስቲስና የሚደረግ ሰው አለ አላቸው ማንም እስቲስና የሚደረግ የለም የአላህ ሸርዕ ነው ለሁሉም ነው ተጥቢቅ የሚደረገው አሉት ታዲያ እኮ ዘላይ አንተን የከሰሰ ሰው አለ አለ ተመልከቱ አንተን ያው አንዲት ሴት በሰፈራችን ሙሳ ደፍሮኛል ብላ አቤቱታ አቅርባለችና ይሄ ከሆነ ያው
እንግዲህ ሸሪዓው ተግባራዊ መደረግ አለበት አለ መልቲ ሱብሃንአላህ በነብይ ደረጃ ሰው ልጆች እንግዲህ ጥጋብ ካፊር ቢል ይሄንን አያስገርምም ትናንትና ሙእሚን የነበረ ሷሃቢ የነበረ ሰው ተውራትን ያፈዘ ሰው እንደዚህ ይላል ተብሎ ይጠበቃል ያነ ሙሳ በቃ የሰሙት ነገር ህልም ነው ምን ተነገጡ በቃ እኔ አሉ አዎን አንተ አድርገሃል ተብሏል ስለዚህ ይጣራ ያው ከሳሽ የቀርባ ትናገር አለ አዘጋጅቷታል ገሊት የተባለ ሴት ነይ ቶሎ ትፈልጊያለሽ ቃልሽ ምስክርነት ቃልሽን ስጪ ተብላ ያው ካድሮቹ አዘጋጅተዋታል ይኮለኩሏታል መታደብ እዛ መድረኩ ላይ እንድትናገር ማለት ነው መጣቻ አጠገባቸው ቆመች አጠገባቸው በሚቆም ጊዜ እሳቸው በጣም ተናደዱ እሳት ሆነ ሰውነታቸው እና ወንሽዱኪ ቢላሂ الذي انزل التوراة علي አሉ ተውራትን በእኔ ላይ ባወረደው ጌታ አማጸንሻለሁኝ ቁሊል ሐቅ እውነትን ተናገሪ ብለው ሲያባርቁባት ያ የነበረው የገንዘብ ፍላጎት በሙሉ ውልቅ ብሎ ወደቀ ማለት ነው በቃ ራሷን ተንቅልፍ እንደነቃች ሆነች ማለት ነው ብንን አለችና አስተግፊሩላህ አስተዕተዚሩ ኢለይከ ያ ረሱላህ አለች እኔ እርሶን ይቅርታ ጠይቃለሁ በቅድሚያ እኔ ይሄን ነገር ጭራሽ ለመጀመሪያ ጊዜ ዛተውን ሳይ ባይኔ ዛሬ ነው አለች ታውን ቀደም አይቼውትም አላቅም አግኝቼውትም አላቅም ግን ይቺ ገንዘብ የምትባል ነገር አታላይናትና ደሃ ነኝ የደሃ ልጅ ነኝ ኑሮ ሲከብደኝ ያው ለመኖር ብዬ በሽርሙጥና ተሰማርቼ ነበረ ለምን እንደዚህ ተምትማቅቂ እኔ አንድ ጊዜ አላሸክምሽም በሙሳ ላይ እንደዚህ ብለሽ መስክሪ እኔ ሰጥሻለሁኝ አለኝና ያ ነገር አታሎኝ ይሄው ለእንደዚህ በቃሁኝ እንግዲህ የምታረጉና አርጉኝና እኔ ወንጀለኛ ነኝ ብላቁጭ ይሄ ጊዜ እንደሳቸው ሱጁደ ሹክር አደረጉ በግንባራቸው ተደፉና እያለቀሱ እያባረቁ ያ ረብ እንኩንቱ ረሱለካ እውነት መልእክተኛ ከሆንኩኝ ያህኩም በይኒ ወበይነ هذا الفاجر በዚህች መድረክ ላይ አሁኑ ፍርድህን ስጣሉ አሁኑ ፍርድህን ስጣ አንላቀቅም ይሄን ሰው የዛሬ አንዲት አላደረክ በምንም አይነት ተዚህ ሱጁድ አልነሳም አሉ ያኔ ወዳው ጅብሪል አሚን ዱባለ ان الله يقرئك السلام ويقول لك امور الارض እና ጌታ አቤቱታህን ሰምቷል ሰላም ይልሃል እና ላጋጠመ ችግር ምድር ትታዘዝህ ብያለሁ መሬትን እዘዛት ብሎሃል አላቸው ከዛ ተሱጁዳቸው ቀጣሉና ያ አርض ረቢ خذ هذا المجرم ማሩ አንቺ ጌታዬ መሬት ወይ ታዘሻልና በጌታ በረበል ዓለሚን ይሄን ሰውዬ ያጅልኝ አሏት የዛ ጊዜ የቆመበት መሬት ላይ እንዳለ ክፍት አለና መሬቱ እዚህ የባቱ ድረስ ዋጠው ባንድ ጊዜ ማለት ነው እዛ መጮህ ጀመረ ያ ሙሳ ቢራሂም ዘመር ናቸው እንደው በዝምድና ይሁንብህ አጨክንብኝ ተሳስቻቸው ይቅርታ ከፈለክ ገንዘቡን በሙሉ አስረክባለሁ ምናምን ማለት ጀመረ እሳቸው ተናደዋል ያ አርض ረቢ خذيه አሉ ያጁ ብዬሻለሁኝ ሲሉ እንደገና ጉልበቱ ድረስ ዘለገደችው አሁንም ያ ሙሳ እያለ ይጮሃል ህዝቡ ለቅሶ በለቅሶ አሁንም ያጁ ሲሉ ታፋው ድረስ ዘለቀ እንዲሁ እያለ እየለፈለፈ ጭንቅላቱ ውስጥ የሚጠፋ ድረስ ትናለ ማለት ነው ቀጥታ 70 ጊዜ ይሆናል የተማጠነው ይባላል በዛች ቅስበት ውስጥ ያ ሙሳ እያለ ቢጮህ በምንም አይነት እና ጌታ ታዘባቸው ይባላል እንደ ሙሳ ምን አይነት ጨካኝ ነህ አላቸው እኔ እኮ በዛ በፈንታ ያ ረብ ቢል ኑሮ አቆንምለት ነበር አለ እናንተ ለስልጣን ሰጥቼ ለጨካኝ በቃ ምንም አስተያየት ሳታረግ ጨረስከው አይደል አሏቸው እዛ ልክ ተሰልግዶ ሲያበቃ ሙናፊቆች አሉ ያው የሷ አጃቢዎች አሉ አይደለም ይሄ ሰውዬ ደግሞ ዘር የሌለው መናጢ ሰው ነው ዘር ልጅ የለው ምን የለው ሙሳ እኮ እንደ አድርጎ ረግሞ ይሄን ሰውዬ መሬት እንዲውጠው ያደረገው ገንዘቡን ሊወርስ ፈልጎ ነው ብለው ያሙ ጀመረ የሷ አጃቢዎች ይሄን ሲሰሙ ደግሞ ገንዘቡንም አብረህ ያስምጠዋሉ ፈከሰፍና به وبداره الارض እንደሚለው ያን ሁሉ እንግዲህ ማዕዝን የተሸከመ ግቢ እንዳለ ቤተ መንግስት የመሰለ ግቢ አሁን ወርቅ ወደ መሬት ወረደ ባንዲ ጊዜ ማለት እና ይሄንን እንግዲህ ነብዩም አለይሂ ሰላቱ ወሰለም በሐዲሳቸው ሲገልጡ ምናሉ ኢነ አብደን من عباد الله كان يتبختر بين مردين اخضرين አሉ በአንድ ወቅት አንድ ጥጋበኛ ሰው ነበረ
ልዩ የሆኑ ልብሶችን ለብሶ ተኔ በላይ ማን አለ እንደኔ ዘመናዊ ማን አለ እያለ ሲንጎባለል መሬት እንድትውጠው አደረገ። ተዛ እለት ጀምሮ እስካሁን በምድረ ከርስ በመውረር ላይ ነው ያለው አሉ። ለኛ እይታ ተሰወረ፣ ወዳው ተውጦ አለቀ። ግን እስካሁን ድረስ ምድር ቂጥ አልደረሰም፣ እየወረደ ነው እየተስረገረገ ያለው በማለት እሱ ቂያማ እስከሚደርስ ድረስ በዛ በመውረር ላይ ነው። መጨረሻ ምድር ቂጥ ሲደርስ ቂያማ ይደርሳል ተብሏል ማለት ነው። ይሄ እንግዲህ የጥጋብና የምቀኝነት ውጤት የሆነ ማለት ነው።